ብሩ እንዲኖር እኮ ጨክነ ከቅጥር ስራ መውጣትና ትንሽም ብትሆን የራስን ቢዝነስ መጀመር አለብህ። ያኔ ከዩኒቨርሲቲ እንደወጣን ጀምር ያልኩን ስራ አብረ ከኔ ጋር ጀመረ ቢሆን ኖሮ ይሄኔ አንተም እንደኔ ሚሊዮነር ነበርክ አለኝ። ይቅርታ የኔ ወንድም፣ እኔ ህገወጥ ስራ ውስጥ መነካካት አልፈልግም፣ ተወኝ። ሳቃለና አንተ ጥሩ ትጫወታለህ እባክህ። አብዛኛው ከተማ ውስጥ ያለው ሀብታም እኮ ህጋዊ ህገ ወጥ ነው። በትክክለኛ መንገድ ሰርቶ ያለፈለት 5% እንኳን አይሞላም። ምናልባት ከነዛ 5%ቶች ውስጥ ሆኖ ይሆናል፣ ማን ያውቃል? ይኸውልህ ወዳጄ፣ ወይ ካለው ተወለድ፣ ወይ ካለው ተጠጋ፣ ወይ ደግሞ ምንም ነገር ደፍሮ ለመስራትና ሀብታም ለመሆን የተዘጋጀ ደፋር ልብ ቢኖርህ ነው ጨዋታው። አሁን ምርር እያለኝ ነው። ሰዎች የተሰበሰቡበት ቦታ በሰላም እያለፍኩ ልክ እኔን ሲያዩ ቡክ ፈውት የምል እየመሰላቸው አጥፍቶ ጠፊ ሽብርተኛ ያዩ ይመስል ከአካባቢ ይበተናሉ። ወድጄ ነው እንዴ እኔስ ቆይ ቡክ ማስከፍተው የእንጀራ ነገር ሆኖብኝ እንጂ። በዚህ ምሬት ከቀጠልክ አንድ ቀን በሥራ ቦታ በምታረገው ከረባት ራስን አንቀ መግደል አይቀርም። ከዛ በፊት ሐሳብን ቀይረ ከኔ ጋር መስራት ከፈለክ ደውልልኝ። ሰላም ዋል ብሎ ተነስቶ ሄደ።